ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች። በዚህ ዝግጅት ስለ አፍ ውስጥ ካንሰር እንነጋገራለን። የአፍ ውስጥ ካንሰር በጣም ብዙ አጋላጭ ምክንያቶች አሉት። እንደዚሁም ደግሞ ምን እንደሆነ የማይታወቅበትም ሁኔታዎች ይኖራሉ። አንዳንድ ሰዎች ላይ አጋላጭ ምክንያቶች ሳይኖሩ የካንሰር ህመም ሊከሰት ይችላል። በዚህ ዝግጅት የካንሰር ህመም አጋላጮች፣ በተለይ ደግሞ አፍ ውስጥ ለሚከሰት ካንሰር ምክንያቶች ምንድን ናቸው? ሰዎች ካንሰርን ለመከላከል ማድረግ ያለባቸው ነገሮች ምንድን ናቸው? በዚህ ዝግጅት እነግራችኋለሁ። የአፍ ውስጥ ካንሰር በአብዛኛው ስኳመሰል ካርሲኖማ ብለን የምንጠራው ወይም ደግሞ አደገኛ ከሚባሉ የካንሰር አይነቶች መካከል በብዛት አፍ ውስጥ የሚከሰተው ስኳመሰል ካርሲኖማ ብለን የምንጠራው የካንሰር አይነት ነው። የካንሰር አይነቶች በጣም ብዙ ናቸው። ከብዙ የተለያየ ስትራክቸር ላይ ወይም ደግሞ አፍ ውስጥ ካሉ የተለያዩ ስትራክቸሮች ላይ ካንሰር ሊነሳ ይችላል። ለምሳሌ ከምላስ ላይ፣ ከከንፈር ላይ፣ እንደዚሁም ደግሞ ከድድ ላይ፣ ከላንቃ ላይ ሊነሳ ይችላል። እንደዚሁም ደግሞ ከአጥንት ላይ፣ በተለይ ከመንጋጋ አጥንት ላይ የካንሰር ህመም ሊነሳ ይችላል። የካንሰር ህመም ብዙ አጋላጭ ምክንያቶች አሉት። በተለይ ለአፍ ውስጥ ለሚከሰቱ ካንሰር ምክንያቶቹ በጣም ብዙ ናቸው። እንደዚሁም ደግሞ ምክንያቶቹ የማይታወቁ ወይም ደግሞ በጥናት ያልተረጋገጡ ነገር ግን ፖቴንሻሊ የካንሰር ህመም ሊያመጡ ይችላሉ ተብለው የሚገመቱ የካንሰር አጋላጭ ምክንያቶች አሉ። በአብዛኛው አፍ ውስጥ የሚከሰቱ ካንሰር ምክንያታቸው ወይም ደግሞ በብዛት ወይም ደግሞ 90% የሚሆነው የካንሰር ህመም በሲጋራ እንደዚሁም ደግሞ በአልኮል መጠጥ የሚከሰት ነው። ይሄ ማለት በተለይ በዓለማችን ሲጋራ እንደዚሁም ደግሞ አልኮል በብዛት ይዘወተራል። እንደዚሁም እነዚህ ችግሮች ሲጋራና አልኮል በሚዘወተርባቸው አካባቢዎች ላይ በብዛት የሚከሰቱ የጤና ችግሮች ናቸው። በተለይ ሲጋራ እንዲሁም ደግሞ አልኮልን የሚጠጡ ሰዎች የካንሰር ወይም ደግሞ በካንሰር የመያዝ እድላቸው ከሌሎች ሰዎች አንጻር ስንወስደው 10% ወይም ደግሞ ከእጥፍ በላይ ማለት ነው። 10% ማለት ብዙ ነው። 10% ጭማሪ ይኖራቸዋል ወይም ደግሞ 10% ሪስኩ ይኖራቸዋል። በብዛት በተለይ የተለያየ አይነት የሲጋራ አይነቶች አሉ። በተለይ በኤዥያ እንደዚሁም ደግሞ በህንድ አካባቢ የሚወሰዱ የሲጋራ አይነቶች አሉ። ለምሳሌ ሲጋራ ፓች ወይም ደግሞ ከንፈር ውስጥ የታችኛው ከንፈራችንና በድዳችን መሃል የሚቀመጥ የሲጋራ አይነት ወይም ደግሞ የሲጋራ ቅጠል አለ። ይህንን በብዛት በተለይ በኤዥያ እንደዚሁም ደግሞ በህንድ አካባቢ ይዘወተራል። እንደዚሁም ደግሞ በሌሎች ዓለሞች አካባቢ የሚጨስ የሲጋራ አይነቶች አሉ። የሲጋራ ጭስ በውስጡ ብዙ የካንሰር አምጪ ነገሮችን ወይም ደግሞ ኬሚካሎችን ይይዛል። እነዚህ በጭስም ሆኑ እንደዚሁም ደግሞ ሲጋራ ውስጥ ያሉ የተለያዩ ኬሚካሎች በውስጣቸው ከፍተኛ የሆነ የካንሰር አምጪ ወይም ደግሞ ካንሰርን ሊያስከትሉ የሚችሉ ኬሚካሎች እንዳሉት ይታወቃል። እንደዚሁም ደግሞ አልኮል በተለይ በተደጋጋሚ የሚጠጡ ሰዎች የጉሮሮ ካንሰር እንደዚሁም ደግሞ የአፍ ውስጥ ካንሰር ይከሰትባቸዋል። በተጨማሪም ደግሞ በተለይ የፀሐይ ብርሃን የታችኛውን የከንፈራችን ክፍል ላይ ካንሰርን ሊያስከትል የሚችል ምክንያት ነው። በተጨማሪም በተለይ ሂማን ፓፒሎማ ቫይረስ የሚባል የቫይረስ አይነት አለ። ይሄ ሂማን ፓፒሎማ ቫይረስ ለረጅም ጊዜ የሚቆይ ወይም ደግሞ በረጅም ጊዜ የሚገለጥ የኢንፌክሽን ፕሮሰስ ይጀምራል። ይሄ ኢንፌክሽን ፕሮሰስ በተለይ በጊዜ ሂደት ሴሎች ራሳቸውን ቀይረው ወደ ካንሰርነት እንዲቀየሩ የማድረግ እድሉን ይፈጥራል። ስለዚህ ሂማን ፓፒሎማ ቫይረስ ኢንፌክሽንም እንደዚሁ የካንሰር ህመም ያስከትላል። ሌላው ደግሞ በአፍ ውስጥ የሚቆዩ የቁስለት ሁኔታዎች በተለይ በተለያየ ምክንያት አፋችን ውስጥ ቁስል ተከስቶ ከ2 ሳምንት እና ከዛ በላይ የሚቆይ ከሆነ በናሙና ቼክ ማድረግ ያስፈልጋል። ምክንያቱም አፍ ውስጥ ሊከሰቱ የሚችሉ የቁስለት አይነቶች በቀላሉ ወደ ካንሰር ህመም ሊከሰቱ ወይም ደግሞ ሊቀየሩ ይችላሉ። ስለዚህ ይህንን ጥንቃቄ ማድረግ ያስፈልጋል። እንደዚሁም ደግሞ አፍ ውስጥ የሚከሰቱ ኢንፌክሽኖች በጣም በተለያየ ምክንያት ይመጣሉ። ለምሳሌ በባክቴሪያ እንደዚሁም ደግሞ በፈንገስ ምክንያት ወይም ደግሞ በተለይ በብዛት እንደዚህ የሚታወቀው የሲፊሊስ ኢንፌክሽን ከረጅም ጊዜ በኋላ ወደ ካንሰር የመቀየር እድል ሊኖረው ይችላል። አፍ ውስጥ የሚከሰቱ የባክቴሪያ ኢንፌክሽን፣ የፈንገስ ኢንፌክሽን እንደዚሁም ደግሞ ለረጅም ጊዜ የሚቆዩ በተለይ ብግነት ወይም ደግሞ ኢንፍላሜሽን ብለን የምንጠራው አይነት ችግር አፍ ውስጥ ከተከሰተ ወደ ካንሰር ህመም የመቀየር እድል ሊኖረው ይችላል። እንደዚሁም ደግሞ በተጨማሪ የተሰባበረ ጥርስ፣ የተቦረቦረ ጥርስ ያላቸው ሰዎች ከሌሎች ሰዎች አንጻር ስንወስዳቸው ለካንሰር ህመም የመጋለጥ እድላቸው በጣም ሰፊ ነው። በተለይ አዛውንቶች የኋለኛው ጥርሳቸው በተለያየ ምክንያት በተለይ በእድሜ እንደዚሁም ደግሞ በዴንታል ኬሪስ ወይም ደግሞ ጥርስ በመቦርቦር ምክንያት ጥርሳቸው ያጥራል ወይም ደግሞ ይቦረቦራል። ይሄ በተደጋጋሚ ምላሳቸውን የሚያቆስልባቸው ወይም ደግሞ ምላሳቸው ላይ ቁስለት የሚፈጥር ከሆነ
በጊዜ ሂደት የካንሰር ህመም የማስከተል እድሉ በጣም ሰፊ ነው። በተለይ እንደዚህ አይነት ሰዎች የህመም ስሜታቸውን ባለመግለጻቸው ወይም ደግሞ እንደዚሁም በተለይ የአፍ ውስጥ ካንሰር ህመሞች የህመም ስሜት በብዛት ባለማሳየታቸው ምክንያት የካንሰር ህመሙ በጣም ትልቅ ደረጃ ላይ ከደረሰ በኋላ ነው በአብዛኛው የሚታየው። ሰዎች እንደዚህ አይነት አጋላጭ ምክንያት ካላቸው ወይም ደግሞ ባይኖራቸውም ራሳቸውን ወይም ደግሞ የአፋቸውን ጤና በየጊዜው ቼክ ማድረግ ይኖርባቸዋል። የመጀመሪያው ሁልጊዜም ወደ ጥርስ ህክምና ቦታ ሂደው በየ6 ወሩ በየአንድ ዓመቱ የአፋቸውን የጥርሳቸውን ሁኔታ በጥርስ ሐኪም እንደዚሁም ደግሞ በማክሲሎፌሻል ሐኪም ማሳየት ያስፈልጋል። ምክንያቱም እነዚህ በተለይ አፍ ውስጥ የሚከሰቱ የካንሰር ህመሞች የአፍ ስትራክቸሮች እንደምታውቁት በጣም አፍ ውስጥ ብዙ ስትራክቸሮች አሉ። እነዚህ ስትራክቸሮች በጣም የተጠጋጉ ናቸው። አንደኛውን ለምሳሌ ዳሜጅ የሚያደርገው ከሆነ አንዱን ስትራክቸር ዳሜጅ ላያደርግ አይችልም። ስለዚህ ቀዶ ህክምናውን በጣም ውስብስብ ያደርገዋል። የጨረር ህክምናውን በጣም ውስብስብ ያደርገዋል። ስለዚህ ሰዎች አፋቸውን ወይም ደግሞ የአፋቸውን ጤና በጣም መከታተል ይኖርባቸዋል። በተለይ እድሜያቸው ሰዎች ከ40 በላይ ከሆነ በኋላ በየጊዜው የአፋቸውን ጤና በተለይ እድሜያቸው ከ40 በላይ የሆኑ ሰዎች በየ6 ወሩ በየአንድ ዓመቱ የአፋቸውን ጤና ማረጋገጥ ይኖርባቸዋል። በተለይ እነዚህ እድሜ ክልል ውስጥ ያሉ ሰዎች የካንሰር ህመም የመያዝ እድላቸው ከህፃናት በጣም ይጨምራል። ስለዚህ ሪስክ ውስጥ ናቸው ወይም ደግሞ እድሜ በራሱ የካንሰር ህመም እንደሚያስከትል በጣም ብዙ ጥናቶች ያሳያሉ። ሰዎች የእድሜ ሁኔታቸው እየጨመረ ሲሄድ ለካንሰር ተጋላጭነታቸው እየጨመረ ይሄዳል። ዓለማችን ላይ በጣም ብዙ ነገር የምንጠጣቸው የምንበላቸው ነገሮች በተለይ አሁን ፎርቲፋይድ እየሆኑ በፋብሪካ እየተቀነባበሩ ብዙ ውስጣቸው አዲቲቭ እየተጨመረ በተለይ ምግቦች ለረጅም ጊዜ እንዲቆዩ፣ መጠጦች ለረጅም ጊዜ እንዲቆዩ እንደዚሁም ደግሞ በጣም ስኳርነት፣ ጨውነት ያላቸው ምግቦች ፕሮሰስ የተደረጉ ምግቦች በጣም እየጨመሩ መጥተዋል። በተለይ ብዙ ሰዎች አሁን የሚከተላቸው የአመጋገብ ስታይሎች ወደዚህ የመምጣት አዝማሚያ እያሳየ ነው። ከዚህ ጋር ተያይዞ በጣም ብዙ እዛ ውስጥ ወይም ደግሞ እነዛ ምግብ ውስጥ ወይ እነዛ መጠጥ ውስጥ እንደ ፕሪዘርቫቲቭ የሚጠቀሟቸው ኬሚካሎች እንደዚህ አይነት ችግር ሊያመጡ እንደሚችሉ የጥናት ውጤቶች ያሳያሉ። ለምሳሌ የፕላስቲክ ውሃን መውሰድ እንችላለን። እንደዚሁም ደግሞ ኬን ውስጥ የሚታሸጉ የተለያዩ ምግቦች መውሰድ እንችላለን። እነዚህ የተለያዩ ኬሚካሎችን ኢሚት በማድረግ ከሚታሸጉበት ማሸጊያ ላይ በጊዜ ሂደት የካንሰር ህመም የማስከተል እድላቸው በጣም ሰፊ እንደሆነ ብዙ የጥናት ውጤቶች ያሳያሉ። ስለዚህ አንደኛ ካንሰርን ለመከላከል በጣም ናቹራል የሆኑ አመጋገብ ሂደቶችን መከተል በጣም እጅግ በጣም አስፈላጊ ነው። በተለይ የታሸጉ ፕሮሰስ የተደረጉ እንደዚሁም ደግሞ ፎርቲፋይድ የሆኑ ምግቦች እነዚህ ከፍተኛ የሆነ ጄኔቲክ ሞዲፊኬሽን ወይም ደግሞ ጄኔቲካሊ ሞዲፋይድ የመሆን እድላቸው በጣም ሰፊ ነው። አሁን በተለይ የሚታሸጉ ፕሮዳክቶች በውስጣቸው ናቹራል የሆነ ወይም ደግሞ ተፈጥሯዊ የሆነ የንጥረ ነገር ይዘታቸው በጣም እየቀነሰ ጄኔቲካሊ ሞዲፋይድ ሆነው ለብዙ ሰው እንዲበቃ ዓለምን እንዲዳረስ ተደርጎ የሚሰሩ ናቸው። እነዚህ ደግሞ የጎንዮሽ የጤና ችግር አላቸው። ስለዚህ አመጋገባችን የምንጠጣውን ነገር በጣም መጠንቀቅ ያስፈልጋል። እሱ እንዳለ ሆኖ በተለይ አፋችን ውስጥ የሚከሰቱ ማናቸውም አይነት የቁስለት ስሜቶች የማይድኑ በተለይ 2 ሳምንትና ከዛ በላይ የሚቆዩ የቁስለት ስሜቶች ሲኖሩ ወደ ሕክምና ቦታ ሄዶ በናሙና ያ እባጭ የካንሰር ህመም እንዳልሆነ ማረጋገጥ በጣም እጅግ አስፈላጊ ነው። እንደዚሁም ደግሞ የአካል ብቃት እንቅስቃሴ እንደዚሁም ደግሞ የሰውነት ክብደት መቀነስ በጣም እጅግ አስፈላጊ ነው። ምክንያቱም ሰውነታቸው በጣም ከፍተኛ ክብደት ያላቸው ሰዎች እና ክብደት የሌላቸው ሰዎች እኩል ለካንሰር የመጋለጥ እድል የላቸውም። የአካል ብቃት እንቅስቃሴ የማያደርጉና የማያደርጉ ሰዎች እኩል የመጋለጥ ሪስክ የላቸውም። እንደዚሁም ደግሞ የሲጋራ የአልኮል መጠጦችን ማቆም ያስፈልጋል። እነዚህም ኖን ናቸው እነዚህ የካንሰር ህመሞችን እንደሚያስከትሉ። ይሄ ላይፍ ስታይላችሁን በማስተካከል በአብዛኛው ሁኔታ የካንሰር ህመምን መከላከል ይቻላል። እንደዚሁም ደግሞ የታችኛው ከንፈራችሁን በተለይ ውጭ ላይ የምትሰሩ ሰዎች መከላከል ያስፈልጋል። አንደኛ ሰንስክሪን መቀባታችሁን ሁሌም ቆዳችሁ ላይ ማረጋገጥ አስፈላጊ ነው። እንደዚሁም ደግሞ ቢቻል ውጭ ላይ የምትሰሩ ሰዎች ኮፍያ ማድረጋችሁን ማረጋገጥ እጅግ በጣም አስፈላጊ ነው። በተለይ ከአንገት በላይ የሚከሰቱ የካንሰር ህመሞች በጣም ብዙ ሰዎችን እንደዚሁም ደግሞ አፍ ውስጥ የሚከሰቱ የካንሰር ህመሞች በጣም ብዙ ሰዎችን በመግደል ይታወቃል። የካንሰር ህመም ደረጃ አለው። ደረጃው በተለይ በፊት በአፍ ውስጥ አካባቢ ሲከሰት በጣም ቅድም እንዳልኳችሁ በጣም ብዙ ስትራክቸሮች ወይም በጣም የተቀራረቡ የተለያዩ አካላት አሉ። እነዚህን በተለይ የሚያገኛቸው ከሆነ ብዙ ስትራክቸር ከሰውነታችን በቀዶ ህክምና የመወገድ እድል ይኖረዋል። ከዛ በኋላ ደግሞ የጨረር ህክምናው የኬሞቴራፒ ህክምናው ራሱን የቻለ ጫና ውስጥ ሰዎችን ይጨምራል። ለዚሁም ደግሞ በተለይ ደረጃው ከፍተኛ ሲሆን በህይወት
ሰርቫይቭ ማድረግ ወይም ደግሞ የመዳን እድሉ በጣም እያነሰ ይሄዳል። ስለዚህ አመጋገባችሁን ማስተካከል፣ የአካል ብቃት እንቅስቃሴዎችን ማድረግ፣ የአልኮል መጠጦችን፣ የሲጋራ መጠጦችን ማቆም፣ እንደዚሁም ደግሞ የአፋችሁን ንጽህና ሁሌ መጠበቅ። በተለይ የተቦረቦሩ ጥርሶች፣ የተጎረዱ ጥርሶች ካሉ በተለይ የኋላ ጥርሶች ምላስ ላይ ቁስለት ሊያመጡ ይችላሉ። እነዚህ ቁስለቶች በጊዜ ሂደት የካንሰር ህመም ሊያመጡ ስለሚችሉ ጥንቃቄ ማድረግ ያስፈልጋል። በተለይ እድሜያችሁ እየገፋ በሄደ ቁጥር ለካንሰር የመጋለጥ እድላችሁ በጣም ሰፊ ነው። ስለዚህ በተለይ እድሜያችሁ ከ40 ዓመት በላይ ሲሆን ክትትል ወይም ደግሞ በየጊዜው ራስን ወደ ሐኪም ቦታ ወስዶ ወይም ደግሞ ወደ ሐኪም ቤት ወስዶ የመከታተል ልምድ ያስፈልጋል። እንደዚሁም ደግሞ በቤት ውስጥ ራሳችሁን ማየት አስፈላጊ ነው። መስተዋት ላይ ቆማችሁ ሁሉንም የአፋችሁን ክፍል መመልከት በጣም አስፈላጊ ነው። የጉንጫችሁን የውስጥ ክፍል፣ የከንፈራችሁን የውስጥ ክፍል የላኛውንም የታችኛውንም፣ እንደዚሁም ደግሞ የምላሳችሁን የታችኛውን ክፍል፣ እንደዚሁም ደግሞ የምላሳችሁን የጎን ክፍል ማየት፣ ምላሳችሁን ወደ ውጭ እያወጣችሁ ወደ ጎን እያደረጋችሁ መመልከት፣ እንደዚሁም የከንፈራችሁን ክፍል መመልከት በጊዜ ሂደት ለሚመጡ ለውጦች እነዛን ቦታዎች የምታውቋቸውና የራሳችሁን የሰውነት ክፍል የምትለዩ ከሆነ የሚመጣውን ምልክት በቀላሉ መለየት ትችላላችሁ። ሐኪም ጋር ሳትሄዱ ወዲያውኑ ማወቅ ከቻላችሁ ወዲያውኑ መታችሁ በመታከም የካንሰር ህመም በነገራችን ላይ መዳን የሚችል የህመም አይነት ነው። ነገር ግን ደረጃው ከፍተኛ ከሆነ ለመርዳት የሚያስቸግርበት ሁኔታ ከተፈጠረ በህይወት ለመዳን አስቸጋሪ ሁኔታዎችን ይፈጥራል።